በታሪክ በጣም አውዳሚ ከሆኑ ሁለት የአቶሚክ ቦምብ ጥቃት መሃል ተገኝቶ በህይወት ተርፏል። እንዲህ አይነት ክስተቶች ከሚሊዮን አንድ ጊዜ ስለሚያጋጥሙ የታሪኩን ባለቤት ዝና ከፍ ያደረገ ነበር። ከሁለቱ ታዋቂ የአቶሚክ ቦምብ ጥቃቶች የተረፈው የጃፓናዊው ሱቶሙ ያማጉቺ የማይተመን ታሪክ እውነታን እንድንጠራጠር የሚያደርግ ነው። ውድ ተመልካቾቻችን እንኳን ደህና መጣችሁ። በዛሬው ተረካችን የጽናት የዕጣ ፈንታ እንዲሁም ትንግርታዊ የሆነን የግለሰብ ታሪክ ይዘንላችሁ መጥተናል። ታሪኩም በሁለተኛው የዓለም ጦርነት ምክንያት ህይወቱ የተለወጠውን የጃፓናዊው ሱቶሙ ያማጉቺ ታሪክ ነው። የእሱ ታሪክ በእድሎች የተሞላ የመዳን ተስፋን ያዘ እንዲሁም የሰውን መንፈስ አስደናቂ ጥንካሬ ያስታወሰ ነው። እስከ ተረኩ ማብቂያ ድረስ አዝናኝና የማይረሳ ቆይታን ተመኘን። እንደ አውሮፓውያን አቆጣጠር ነሐሴ 6 ቀን 1945 ሱቶሙ ያማጉቺ ለንግድ ሥራ ብሎ ወደ ሂሮሺማ ተጓዘ። ወደ ሥራው እያመራ ሳለ በድንገት የብርሃን ብልጭታ ሰማዩን አደመቀው። ይህ የብርሃን ብልጭታ ለደስታ ጊዜ ተብሎ የተለኮሰ ርችት ሳይሆን በሁለተኛው የዓለም ጦርነት ወቅት አሜሪካ ወደ ሂሮሺማ የላከችው የአቶሚክ ቦምብ ጥቃት ነበር። ጥቃቱ በተፈጸመ ሰዓት ባለታሪካችን ያማጉቺ ከጥቃት ማዕከሉ በ3 ኪሎ ሜትር ብቻ ነበር ርቆ የተገኘው። የአቶሚክ ቦምቡ ፍንዳታ እጅግ ኃይለኛ ስለነበር በ3 ኪሎ ሜትር ርቀት ላይ ያለውን ያማጉቺን ወደ ጉድጓድ ውስጥ ወርውሮት ነበር። ያማጉቺም በዚህ ምክንያት የላይኛው ሰውነቱ በከፍተኛ ሁኔታ ተቃጥሎ እንዲሁም የጆሮ ታምቡሩ ተሰብሮ ነበር። እንደመታደል ሆኖ ያማጉቺ ሚሊዮኖች በረገፉበት በዚያ አውዳሚ ጥቃት በተአምራዊ ሁኔታ ተርፎ ነበር። ያማጉቺ ጉዳት ቢደርስበትም ወደ ናጋሳኪ ለመመለስ ወሰነ። ወደ ናጋሳኪም ተመልሶ ልክ ከ3 ቀናት በኋላ ማለትም እንደ አውሮፓውያን አቆጣጠር ነሐሴ 9 ቀን 1945 በሂሮሺማ ያጋጠመውን ለወዳጆቹ እየተናገረ ባለበት ቅጽበት አሁንም አሜሪካ ሁለተኛውን አውዳሚ የአቶሚክ ቦምብ በጃፓኗ ናጋሳኪ ከተማ ላይ ጣለች። በድጋሚ ያማጉቺ ከፍንዳታው በ3 ኪሎ ሜትር ርቀት ላይ ነበር። ፍንዳታው ያማጉቺ የነበረበትን ሕንፃ ወደመው። ነገር ግን ያማጉቺ አሁንም መጠነኛ ጉዳት ደርሶበት ተረፈ። በ3 ቀናት ጊዜ ውስጥ ሚሊዮኖች ከረገፉበት ከሁለት የአቶሚክ ቦምብ ጥቃቶች የተረፈው ያማጉቺ ለሰሚው የማይታመን ታሪክን ይዟል። የያማጉቺ ህልውና በቦምብ ጥቃቶች የተጠናቀቀ አልነበረም። ያማጉቺ በእነዚህ ጥቃቶች ጉዳት ቢደርስበትም እስከ 93 ዓመቱ ድረስ መቆየት ችሎ እንደነበር የህይወት ማህደሩ ያሳያል። ያማጉቺ ከነዚህ አስፈሪ ክስተቶች በኋላ የኒውክሌር ትጥቅ ማስፈታት ተሟጋች ሆኖ ነበር። እስከ ለተሞቱ ድረስ ያማጉቺ የራሱን ታሪክ በማካፈል እሱ ያያቸው አሰቃቂ ድርጊቶች በጭራሽ እንዳይደገሙ ይሟገት ነበር። መልእክቱም ግልጽ ነበር። እሱም ዓለም በኒውክሌር ጦር መሳሪያ ምክንያት የደረሰውን ውድመት መቼም መርሳት የለባትም የሚል ነበር። የሱቶሙ ያማጉቺ ህይወት የሰውን መንፈስ ያለውን ከፍተኛ የመቋቋም ችሎታ የሚያረጋግጥ ነው። ያማጉቺ ከሁለቱ የታሪክ እጅግ አስከፊ ክስተቶች መትረፍ ብቻ ሳይሆን ድምጹን ተጠቅሞ የተሻለ የበለጠ ሰላማዊ ዓለምን ለመፍጠር ታግሏል። የእሱ ታሪክ የተስፋ እና የቁርጠኝነት ኃይልን የሚያስታውስ ነው። እነሆ ከሁለት የአቶሚክ ቦምብ ጥቃቶች የተረፈው የሱቶሙ ያማጉቺ አስደናቂ ታሪክ ይህንን ይመስላል። ውድ ተመልካቾቻችን ከዛሬው ባለ ታሪካችን ህይወት ምን እንማራለን ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ስር ያስቀምጡልን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቶን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።